የቲክታከሩ አዶናይ ነገር እንዳው ወዴት እያቀና ይሆን በማለት በርካቶቹ ሀሳባቸውን እየገለጹ ይገኛሉ። ይህ በጊዜ ኢንፎ ነው። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ እንዲሁም ጠቃሚ መረጃዎችን ያገኙ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። አዶናይ ቲክታከርን ምን ገጠመው? ምን አይነት ማስጠንቀቂያ ተሰጠው? የሚሉት በዋናነት የዛሬ ዋና ነጥቦች ናቸው። እስከ መጨረሻው አድምጡኝ። እንግዲህ እንደምታወቀው ኢትዮጵያ ላይ በአሁኑ ሰዓት በቲክታክ አካውንት እንግዲህ ከኋላ ተነስቶ ያለምንም ክፍያ ባንዴ ታይለንት ያላቸውን ሰዎች ለዓለም ሲያስተዋውቅ ተስተውሏል። ቲክቶክ እንግዲህ በጣም በሚያሳዝን ሁኔታ ፕላትፎርሙ በሁለት ነገር ነው፣ በብልግና ወይም ወጣ ባሉ ስራዎችም አንዳንዶቹ ወጥቶ ታላቅ ደረጃና ተከብሮ በህዝብ ዘንድ ሲወደዱ ተስተውሏል። እኛ በሀገራችን ምን አይነት ነገር ነው ቦታ እየሰጠን ያለ ነው? ለምን ትውልዱ ወዴት እየሄደ ነው? የምሰራ እውቀት ዙሪያ እውቀት ተኮር የምንሰሩት ወጣቶችን በጣም የሚያሳዝነው ሲያበረታቱ ወይም በርካቶቹ ከጎናቸው ሲቆሙ አይስተዋልም። አብዛኛው የኛ ህዝብ የተጠመደው በመዝናናት ላይ እንጂ በስራ ላይ አይደለም። ብዙ ሳይንስ ባለሙያዎች ጥናት ሲያደርጉም የተስተዋለው። ምክንያቱም ጥናት መደረግ ያለበት በዋናነት ህዝቡ ማድረግ ያለበት እንዴት ነው እውቀት ዙሪያ ለህዝብ ጠቃሚ የሚሆኑት ነገሮችን በመስራት ዙሪያ ትኩረት መስጠት እንዳለበትና ደግሞ ማበረታታት የሚገባው እንደዚህ አይነት ሰዎችን መሆን እንዳለበት ጭምርም ነው። ብዙዎች አሁን መንግስትን ብቻ ተወቃሽ ያደርጋሉ እንጂ ህዝቡ ስር ያለውም ስራ እንደማይወድም ምን አይነት ሰዎችን ቦታ ሰጥቶ ትልቅ ደረጃ ማብቃት እንደሚችልም ህዝቡ ራሱ ችግር እንዳለበት ሀሳባቸውን ደግሞም በርካቶቹ ሲያነሱም ተስተውሏል። ከነዛ መካከል እንግዲህ በቲክቶክ አካውንቱ በርካቶችን መጥቶ ሲያዝናና አልፎም ደግሞ ምክር ሲሰጥ የነበረው አዶናይ ነው በማለት በርካቶቹ ተወቃሽ ሲያደርጉ፣ ሌሎች ደግሞ አይ በየዋህነት እኮ ታሪኩን አካፈለ። በርካቶቹ ውጣ ውረድ የህይወት ተሞክሯቸውን በማስመልከት ተስፋ በመቁረጥ ከኔ በላይ አመፀኛ የለም በማለት ተስፋ መቁረጥ ውስጥ እንዳይገቡ ራሳቸውን ወደ ማጥፋት እንዳይሄዱ ከኔ ተመክሮ ከህይወት ተመክሮ ነው ያጋራሁት በማለትም አዶናይ እንግዲህ ሀሳቡን ያጋራበት መንገድ የዋህነትንና ቀናነቱን ነው የሚያሳየው። ስለዚህ ይገባዋል ይህ ሁሉ ክብር በማለትም ነው በርካቶቹ የገለጹ ያሉት። አዶናይ እንግዲህ ቲክቶከር አዶናይ የሚባለው በአዲስ አበባ ጎዳናዎች ላይ በጋርድ መንቀሳቀሱ የተለያዩ ድርጊቶችን አክት ማድረጉ በርካቶችን ያነጋገረ ክስተትም ሆነዋል። አልፎም ደግሞ አንጋፋና ተወዳጁ የሆነው ሰይፉ ፋንታሁንን ጋር ሰጣ ገባ ውስጥ መግባቱም በርካቶችን ያሳዘነ ክስተት ሆኗል። ሌሎች ደግሞም ከመሬት እየተነሱ የራሳቸውን ፖድካስት እየከፈቱ በትንሽ እውቅና ከስራቸው ከሙያቸው ውጭ የሌሎች እውቅና ሙያ ውስጥ ሲገቡ ተስተውሏል። ከሚባሉት መካከል አንዷ አምለሰት ሙቼ የምትባል በማለትም በርካቶቹ ተወቃሽ ሲያደርጉም ተስተውሏል። ታዲያስ ሌሎች ደግሞ ያሉት አምለሰት ሙቼ ያው በራሷ አቅም ኢንተርቪው አደርጋለሁ ብላ በራሷ በጀት ከሰራችም ሌላኛው ሰው ምን አገባው በማለትም ሀሳባቸውን ያነሱትም አልጠፉም። ታዲያስ የአዶናይ ነገርን በማስመልከት በርካቶቹ አዶናይ የሸለም ዩቲ ትሸለም በማለትም በርካቶቹ ነቆራ ውስጥ ገብተዋል። እውነታው ግን አዶናይና ዩቲ ናቸው መሸለም የነበረባቸው። እነ መልእክተኛው ሲየት ገቡ? እነ ማስተር አብነት ሲየት ገቡ? በጎ ስራዎችን ማህበራዊ ሚዲያን ለበጎ ስራ ዘር፣ ሃይማኖት፣ ቀለም ሳይለዩ የሚረዱት መልካም ነገሮችን ባላደራው የመሰሉት የተለያዩ በጣም በሚገርም ሁኔታ ቲክቶክ ላይ በጎ ስራዎችን በመስራት የምታወቁትን ትቶ በተለይ በማዝናናትና በማስጨፈር ትውልድን ይዞ ወደ መጥፋት የሚሄዱትን ልጆች እንዴት ነው እውቅና ተሰጥቶ በዚህ ደረጃ ሰው የሚያካብዳቸው በማለትም ሀሳባቸው ሲያነሱም ተስተውሏል። ታዲያስ አዶናይ ብዙ ደካማ ነገሮች ቢኖሩት በዛው ልክ ደግሞ መልካም ነገሮች አሉት በማለትም ነው በርካቶቹም ሀሳባቸውን እያነሱ ያሉት። አዶናይ እንግዲህ ዲቻ ቦይስ ከመሬት አንስቶ ረድቷቸዋል በማለትም 3 የዲቻ ልጆች የወላይታ ተወላጆችን አንስቶ ረድቷል። ጥሩ የተሻለ ህይወት ላይ እያኖረ ይገኛል በማለትም ነው በርካቶቹ የገለጹ ያሉት። እውነት ዲቻ ቦይስስ የጊዜው ወይስ የመኪና ሙቀት ወይም ቅስቀሳ መሆኑ ሊሆን እንደሚችልም በርካቶቹ ሀሳባቸውን የገለጹ ናቸው። ለነዚህ ዲቻ ቦይስ ቋሚ ወይም ዘላቂ የስራ እድል ተፈጥሮላቸዋል ወይ? ልጆቹ ስራቸውን ጥለው ወደ ጭፈራ ነው የገቡት ወይ? ህይወታቸውን ወዴት ነው እያመሩ ያሉት የሚለው የበርካቶች ጥያቄ ሆኗል። አዶናይ አልፎም ደግሞ አንድ ልጅ ድምፃዊትን ከመሬት አንስቼ ትልቅ ደረጃ ያደርሳታሉ ብሎ ይዞ መጥቷል። ምን ያህል ቮካል ኤክሰርሳይዝ አድርጋለች በማለት በርካቶቹም ሀሳባቸውን የገለጹ ናቸው። ልጅቷ ብቁ ነች ወይ? ነገ ውስጥ የምትሰራውን ስራ ያችን የቆሎ ስራ እንኳን እንዳታጣ በርካቶቹም ስጋታቸውን እያስቀመጡ እንደሚገኙ ጭምርም አልባለ ልጅ ቦታ ምናልባት አልባለ ቦታ ልትውል ትችላለች። በዚህ እድሜዋ ብትማር ነው የሚሻላት። በርካቶቹ ያለ እድሜዋ መታ ወደ ሙዚቃ ገብታ እንዳትበላሽ በማለትም በርካቶቹ የሀብታም
የሀሳብ መጫወቻ ምናልባት እንዳትሆን በማለት ስጋታቸውን እያስቀመጡ እንደሚገኙ ጭምርም ነው። ሌላኛው እንግዲህ አዶናይ ከረዷቸው መካከል አንዱ አርቲስት ጋሽ ሶሌ እንግዲህ ሰሞኑን በእግራቸው በአዲስ አበባ ላይ ጎዳና መመላለሳቸው በታክሲ ለመሄድ ሲሞክሩ የተስተዋለው በርካታ ኢትዮጵያኖችን ያሳዘነና እንባ ያራጨ ክስተትም ሆነዋል። እንዴት በዚህ እድሜያቸው መኪና ያጣሉ? ለኢትዮ አርት በከፍተኛ ሁኔታ የራሳቸውን አስተዋጽኦና ተጽዕኖ ሚና ከተጫወቱ ታላቅና አንጋፋ 49 ዓመታት በላይ በቲያትር ውስጥ የቆዩት አንጋፋ ኢትዮጵያዊ እንዴት በዚህ ደረጃ ኑሯቸውን ይገፋሉ በማለት በርካቶቹም ሀዘናቸው ውስጥ ገብተዋል። ምክንያቱም እንደዛ አይነት አንጋፋና ምሁር በትክክል በአርት ለአርት የተፈጠሩ ሰዎች ግን ባዶ እግራቸውን እየሄዱ ይገኙበታል። ሌላኛው ግን ከኋላ መጥቶ ኋላኛው ቲክቶከር መጥቶ ትላልቅ ቦታ ደረጃ ሲደርስም ተስተውሏል። ይህ ደግሞ በርካቶች የገለጹ ያሉት አዶናይን ተወቃሽ ለማድረግ ሳይሆን ሌሎች ስንት ቲክቶከሮች ቁም ነገር ሳይሰሩ ብራንድ አምባሳደር እየሆኑ ናቸው። ለሴቶች በተለይ ደግሞ በዋናነት ቆነጃጅት ሴቶችን ባለሀብቶች የሚመርጡበት ምክንያት ምንድን ነው? ከጋሽ ሶሌ በላይ ብራንድ አምባሳደር መሆን የሚችል ወይ አለ ወይ በማለትም ነው በርካቶቹ ባለሀብቶቹ ምናልባት የነሱን ከሴቶች የሚፈልጉት ነገር ወይ ገላቸውን እየሸጡ ነው በማለትም በርካቶቹ ሀሳባቸውን የገለጹ ይገኛሉ። ምክንያቱም በእውቅና በተሰምነት ደረጃ ከጋሽ ሶሌ በላይ ተሰምነት ያለም ሰው የለም። ስለዚህ ማስታወቂያ በሳቸው ነው የሚያምረው። በዝነጣ ባለባበስም ይሁን በምክርም በተለያዩ ነገሮች ለሳቸው የሚገባ ታላላቅ ሰዎች እያሉ የተለያዩ በአርቱም በጋዜጠኝነትም የተለያዩ አንጋፋ ሰዎች እያሉ ለምንድን ነው ከኋላ ለሚመጡት ሴቶች በጣም በሚያሳዝን ሁኔታ ማስታወቂያ እድል የምመቻቸው? ይህ ሲባል ማስታወቂያ እድል አይመቻች ለማለት ሳይሆን ግን በትክክል ለፍቶ ለደከመ ሰው መሆን እንዳለበትና በተገቢው ሰዓትና በተገቢው ቦታ እነሱ ደግሞ ልክ ልፋታቸው ታይቶ መስራት እንዳለባቸው እንጂ ሁሉም ከመሬት ተነስቶ አምባሳደር ብራንድ አምባሳደር እየሆነ ገንዘብ የሚያገኝበት አንጋፋና ምጡቅ ደግሞ የአርት ባለሙያዎች ኋላ የሚቀሩበት እናቶች አሁን በርካቶቹ በአርት ዙሪያ የተሳተፉት አንጋፋ ኢትዮጵያ የጥበብ ሰዎች ግን ተሰቃይቶና ተኮሳቁሎ ስሞቱ ተስተውሏል። በተለይ መድረክ ላይ የቲያትር ፐርፎርማንስ ማድረግ በጣም ለነሱ ተራ ነገር የሆነው ቲያትርን በሚገርም ሁኔታ ፐርፎርም ያደርጉት ለአርት የተፈጠሩ አርትን የኖሩት ሰዎች ግን ገንዘብ ሲያገኙ አልተስተዋሉም። ይህ ነገር ግን ባደጉት ሀገራት ቢሆን ዛሬ የት በደረሱ ነበር በማለትም ነው ጋሽ ሶሌ በዚህ እድሜያቸው መኪና አጥቶ በእግር መሄዳቸው በርካታ ኢትዮጵያኖችን ያሳዘነና ያስቆጣ ክስተትም ሆኗል። አርቱ እንዴት ነው ስራው? ደግሞም አምባሳደሮቹ ባለሀብት አምባሳደር የሚያደርጉት ሰዎች ምን አይነት ሰዎች ነው መሆን ያለበት በማለትም ሀሳባቸውን ሲገልጹም ተስተውሏል። ታዲያስ አዶናይ ሰሞኑን ከአየር ኃይል አባላት ጋር ስግጥ ፍምስ የሚለውን አማርኛ ወስዶ መጠቀሙ በርካቶችን ያስቆጣ ክስተት ሆኗል። የአዶናይ ጉዳይን በማስመልከት በርካቶቹ ከመሬት ተነስቶ ለህዝብ ቁም ነገር ሳይሰሩ ዝም ብሎ እንደፈለጉ የዋህ ሆኖ ምናምን ሀሳባቸውን እያመጡ ለህዝብ አንድ ጠብ የሚል ነገር ሳያሳዩ ትልቅ ደረጃ ደርሷል። አልፎም ደግሞ በጋርድ ታጅቦ እስከዛ ድረስ በመሄድ ስግጥ ፍምስ በማለት ለነሱ መናገሩ አየር ኃይሉ ማስጠንቀቂያ ሰጥቶታል። አየር ኃይሉ ማስጠንቀቂያ ከመስጠቱ በፊት ለምንስ ጋበሰው? ከምን የተነሳ ከምን ሞቲቭ የተነሳ ነው እየጋበዘ ያለው በማለት ነው በርካቶቹም የገለጹ ያሉት። ምክንያቱም ለምንስ ይህን ያህል ክብር አስፈለገ? ለምንስ ከዚህ በፊት ከሱ በላይ ለሀገራቸው እግራቸው እጃቸው የተቆረጠ አይናቸው የጠፋ ጀግኖች አሉ። ግን የምን ማሽቃበጥ ነው በማለትም ነው ራሱ አየር ኃይል ተጠያቂ መሆን አለበት በማለትም ነው የጋበዘው አካል ስማን ነው በማለትም ነው ይህ ልጅ እስከዛ መሄዱ ምናልባት በቂ ቦታ መሄዱ ለሱ የሚገባም ወይም የማይገባ ሊሆን ይችላል። ያስተላለፈው መልእክት ከምን አንጻር ነው? ለሀገር ምን አይነት መስዋዕትነት ከፍሏል? ለሀገር ሞቷል ወይ? ለሀገር አካል አጥቷል ወይ? በርካታ የድሃ ልጅ አካሉን አጥቶ ወደ ቤት ይገባል። እነሱ ግን እርስ በርስ ሹመት ደረጃ ማድረግ ይጨማመራሉ። በጣም የሚያሳዝነው ነው በማለት በርካቶቹም ሀሳባቸውን እያነሱና ቁጣቸውን እየገለጹ ይገኛሉ። አዶናይ ላይ ራሱ አይደለም መቆጣት ያለብን አየር ኃይሉ ላይ ነው በማለትም ነው አየር ኃይሉ ራሱ ምን ሰርቷል? የሚጋብዘው ሶስት ጋባዡስ ማን ነው በማለትም እንጂ አዶናይ ላይ ሀሳባቸውን ያነሱት ለምን እንደሆነም አልገባንም በማለት ሌሎች አዶናይን ሳይሆን አየር ኃይሉ ላይ ቁጣቸውን እየገለጹ ይገኛሉ። ምክንያቱም ለሀገራቸው ተዋጉ ጀግና አብራሪዎች እያሉ ንግግር ማድረግ የሚገባቸው ብዙ ድንቅ ኢትዮጵያኖች እያሉ እንዴት አዶናይ ያለሙያው እዛ ተገኘ በማለትም የጋበዘው አካል ነው ተጠያቂ መሆን ያለበት። አዶናይ ላይ ማስጠንቀቂያ ማውጣቱ አያስፈልግም። ጋባዡ አካል ነው መጠየቅ ያለበት። ምክንያቱም ከምን አንጻር ከምን ሞቲቭ የተነሳ ነው ስግጥ ፍምስ የሚባል አማርኛ በኢትዮጵያ ያም ደጀን በሆኑት አካላት ላይ ንግግር የምፈጸመው በማለትም በርካቶቹ ሀሳባቸውንና ቁጣቸውን ሲገልጹ ተስተውሏል። ስለዚህ የጋበዘው አካል ራሱ አየር ኃይሉ እንጂ ተጠያቂ መሆን ያለበት አዶናይ በፍጹም
ተጠያቂ መሆን እንደሌለበት ማስጠንቀቂያም እንደማስፈልገው ጭምርም ነው። ወጥመድ ውስጥ ሴራ ጠንስሶ ሊያስገቡ እንደሚችሉም በርካቶቹም ስጋታቸውን እየገለጹ እንደሚገኙ ጭምርም ነው። ሰሞኑን እንግዲህ በሰይፉ ፋንታሁን ሾው ስላልቀረበ አመልሴት ሙቼ ደግሞ እልህ መሰል በጣም ጊዜውን ተጠቅማ በጣም በሚገርም ሁኔታ ብዙ ሽቀላዎችን እየሸቀለችበት ትገኛለች በማለትም በርካቶቹ ደግሞ ሀሳባቸውን ያነሱት ብሌም የሚያደርጉትም እንዳልጠፉ ጭምርም የአደባባይ ሁኔታዎች ናቸው። የእናንተ ሀሳብስ ምን ይሁን? ሁለት ጎራ ተፈጥሯል። ቁም ነገር የሰራ ወይስ ቁም ነገር ያልሰራ ነው ለኢትዮጵያ የሚያስፈልገው? ቀጣይ ትውልድስ ልጆቻችሁ እናንተ ራሳችሁ እጣ ፈንታችሁ ምንድን ነው? ለእንደዚህ አይነት ሰዎች ቦታ የምትሰጡ ከሆነ የእናንተ እጣ ፈንታ ምንድን ነው? የኢኮኖሚ ቀውስ ራብ መጣ የሚባለው ከእንደዚህ አይነት ሰዎች ከእንደዚህ አይነት አመለካከት የወጡ ሰዎች ሀገርን መምራት ሲጀምሩ ነው በማለት በርካቶች ሀሳባቸውን ይገልጻሉ። በጊዜ ኢንፎን ሳብስክራይብ በማድረግ ወቅታዊና ታማኝ መረጃ አግኙ። ሰላም ቆዩልኝ።